ሰላም ጤና ይስጥልኝ። በመላው ዓለም ላይ ያላችሁ ኢትዮጵያንና ትውልደ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን ዛሬ ይሄ ልዩ የምስጋና ቪዲዮ ነው። የእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔ አንድ ቀን ሰው ቤት ገብቼ ሼር አድርጉልኝ ሳልል፣ ሰው ቤት ገብቼ ቪው ሳለምን፣ ደምሩት ደምረው ሳልል ወሬ እንኳን 1 ሰዓት 2 ሰዓት ሊሆን ይችላል። ከዛ በላይ እንኳን አልቆይም። ቲክቶክ ላይ ፌስቡክ ላይ 1 ሰዓት 30 ደቂቃ ልቆይ ይችላለሁ፣ ወይ ዩቱብ ላይ ልቆይ ይችላለሁ። አንድም ቀን ሼር አድርጉት ላይክ አድርጉ ሳልል፣ አንድ ቀን አበባ ስጡኝ ሳልላችሁ፣ ጊፍት ስጡኝ ሳልላችሁ፣ ላይክ አድርጉኝ ሳልላችሁ፣ ሼር አድርጉኝ ሳልላችሁ፣ ሰብስክራይብ አድርጉኝ ሳልላችሁ እዚህ ስላበቃችሁኝ በጣም ነው የማመሰግነው። እስካሁን ድረስ በዩቱብ ስታስቲክ ዩቲዩብ ስቱዲዮ ላይ ገብታችሁ ውስጥ ስታዩ የት ሀገርና ስንት እድሜያቸው ከስንት ያለ ሰው እያያችሁ እንደሆነ ይናገራልና አሜሪካኖች እስካሁን እንትናችሁን አለቀቃችሁም። ዩቲዩብ ላይ በአንደኛ ደረጃ የሚከታተለኝ አሜሪካን ሀገር ያለ ሰው ነው። እናንተ እኔን ስለምትከታተሉኝ ደግሞ እኔ እህታችሁ ተጠቃሚ ሆናለሁ። በጣም ነው የማመሰግነው። ባላችሁበት የድንግል ማርያም ልጅ እድሜና ጤና ይስጣችሁ። የጨለመባችሁ ነገር ብርሃን ይሆንላችሁ። በቃ ያጣችሁትን የልባችሁን መሻት እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ኤርፖርት ላይ ያገኘኋችሁ ሰዎች አላችሁ። በቃ እኔም ብዙም የፎቶ ሰው አይደለሁም እንጂ ብነሳ ምናምን ደስ ይለኛል። የአሜሪካ ተጓዦች በጣም ነበር ጃጎ መቅደስ ምናምን ስትሉኝ የነበረውና በሁለተኛ ደረጃ ላይ በፊት ዩናይትድ አረብ ኤምሬት ነበረ። አሁን በሁለተኛ ደረጃ ላይ ጀርመን ሀገር ያላችሁ ሰዎች ናችሁ። ፊለ ዳንክሽን በጣም ነው የማመሰግነው። ከልብ የመነጨ ምስጋና ነው የማቀርበው። ጀርመን ሀገር ያላችሁ የዩቱብ የፌስቡክ ተከታታዮቼ፣ ኦፍኮርስ ቲክቶክ ላይም መልቲ ኩልቱር ነው ከመላው ዓለም ላይ ያላችሁ ሰዎች ነው የምታዩኝ። የቲክቶኬን የት ሀገር ያለ ሰው ነው የሚለውን በደንብ አላየሁትም እስካሁን። ዩቱብ ላይ እና ፌስቡክ ላይ ግን እስካሁን ድረስ የአንበሳውን ጉልበት የያዛችሁት ዩኤስኤ የዩናይትድ ስቴትስ ኦፍ አሜሪካ ያሉ ተመልካቾቼ ቁጥር 1 ላይ ናቸው። አሁን ዩናይትድ አረብ ኤምሬቶች በ3ኛ ደረጃ ስትይዙ፣ ጀርመኖች 2ኛ ደረጃ ላይ ናችሁ። በጣም ነው የማመሰግነው። ዩቱቤ በደንብ እየሄደ ነው። 81,000 ገብቷል። 81,000 መግባቱ ብቻ ሳይሆን ቪውም እየገሰገሰ ነው። ያው ከታች ይታያችኋል። ኢቭን ዛሬ ከሰዓታት በፊት የሰራሁት 10,000 ነው የታየው እና ቪውም አሪፍ እየሆነ ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔ ቃላት የለኝም። ማለት ብዙ ሰው ሼር አድርጉ፣ ታፕ አድርጉ፣ እንደዚህ አድርጉ ብሎ የማያገኘውን ነገር ነው እኔ ዝም ብዬ እየለፈለፍኩኝ ያገኘሁትና ኦፍኮርስ ብትወዱኝ ነው መልሼ እንዳያት እፈልጋለሁ ብትሉ ነው እና ኦፍኮርስ ተጠቃሚም ነኝና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሌላው ያው እንደምታዩት ቲክቶክ 150,000 ነው። ፌስቡክ ኢትዮ ጃጎ ትልቁ 81,000 በፎቶ አስቀምጬላችኋለሁ ላይ። ዩቱብ 81,000። አንደኛው ደግሞ ኖርማሉ ፕራይቬቱ አሁን እሱንም ወደ ቢዝነስ እቀይረዋለሁ ብዬ አስባለሁ። ዋይ ኖት አንድ ላይ ስላያያዝኩት ሊንኩን መለያየት ላይ ስራ እየሰራን ነው። ፈርኩኑፈን አድርጌዋለሁኝና አንድ ላይ የተያያዘ ስለሆነ እሱን ለማለያየት የሁለት ሰው ፔጅ እንዲመስል ለማድረግ ስራ እየሰራሁኝ ነው። ግን አንድ ላይ ስለያያዝኩት ብዙ ጊዜ በጣም እየፈጀብኝ ነው። እሱንም ለይቼው የቢዝነስ አደርገዋለሁ። እሱም ደግሞ 29,000 እንደምታዩት አለው። በጣም ነው ብቻ እኔ ቃል የለኝም። በጣም ነው የማመሰግነው። የሚያመሰግን ይጨመርለታል ይላል። ዜጎቼ በቃ እግዚአብሔር ይባርካችሁ። ኔጌቲቭ ኮሜንትም የምትሰጡኝ ሰዎች ለኔ ብላችሁ ነው። ፖዚቲቭ ኮሜንትም የምትሰጡ ሰዎች ለኔ ብላችሁ ነው። ሁላችሁንም ከልብ አመሰግናለሁ። አንዳንድ ሰዎች ንድድ ብላችሁ ያልሆነ ቃላት የምትናገሩ አላችሁ። ኦፍኮርስ እኔ ጋር አውቃችሁኝ ተዋውቀን አንድ ቤት ኖረን ሳይሆን የሆነ ስታዩ ደማችሁ የሚፈላ ሰው አለ አይደለ? ከዛ መካከል እኔ ልሆን እችላለሁ። በጣም ደስ የሚለው ነገር ደግሞ ሁሌ ነው የምትመጡት። ስለዚህ በቃ ዋናው ሁሌ መምጣታችሁ ነው እና ከቆይታ በኋላ የምታስተካክሉት ነገር ነው ብዬ አስባለሁ። ምክንያቱም አንድ እህት ዩቱብ ላይ በጣም ከዛሬ 5-6 ዓመት በፊት በቃ ተከታትዬ ነበር ምሰድብሽ። በቃ ከጀመርሽ ጀምሮ ነው ማቀሽ ምሰድብሽ መቅድዬ። ዛሬ አግብቼ ህይወትን ትዳርን ሳየው ግን ወየው መቅድዬ ማሪ ነው ያልኩት። ወይኔ ነው ያልኩትና አስታወስኩሽ። ይቅርበይ መቅድዬ፣ አፉ በይኝ፣ ይቅርበይኝ አለቻለኝና አንዳንዴ የሆነ ሰው ትጠሉትና እያደር ትወዱታላችሁ። አንዳንድ ጊዜ ሰው የሆነ ሰው ተወዱትና እንዲህ ነበር እንዴ ምናምን ብላችሁ ደንግጣችሁ ባክ ታረጋላችሁና መጀመሪያ ላይ በስሜት ሰው ከሚመጣ እንደውም አይቶ
ልጅ ግን አልወዳትም እያለ እየወደዳችሁ ሲመጣ የባሰ ጥሩ ነው የሚሆነው። እኔ ሁለታችሁንም ኔጌቲቭም ፖዚቲቭም ምጽፉትን በጣም ነው ማመሰግናችሁ። ስፔሻሊ ደግሞ ፖዚቲቮች ታበረታቱኛላችሁ። ሌላ ስፔሻል ቴንኪው ቱቱ በጣም ነው ማመሰግነው። ቱቱ ወርቅ መሸጥ ጀምራለች፣ ሹፎኖች ትሸጣለች፣ የባህል ልብሶች ትሸጣለች። በአንደኛው ቻናሏ ደግሞ ትዳር ታገናኛለች። ቱቱ ዩቱብ ከአሜሪካ በጣም ነው የማመሰግነው። ምክንያቱም ዩቱብ ላይ ስጠፋ በቁም ነገር ሜሴንጀር ላይ ጽፋ መቅድዬ ስሪበት ያደገ ቻናል ነው፣ ምን ሆነሽ ነው? በቃ ቢያንስ የሆነ ቀን ስታርፊ ትሰሪበታለሽ እና ሞኔታይዝ ምናምን ይነሳብሻል። በቃ ዝም ብለሽ ስሪበት፣ ልቀቂበት ማለት ማንም አይላችሁም። ስሪ፣ አግኚ። እንዴ ምንድነው አንቺ ደግሞ ሰግጪ የሚላችሁ ሰው አይገኝም። ማርያምን ያው ይሄ ከጉራጌ የሚጠበቅ ነው። ጉራጌ ሰርቶ ያሰራችኋል። እመቤቴን በጣም ነው ቱትዬ የማመሰግነው። ሳሚ በጣም ነው የማመሰግነው። ሳሚ ክሊክ እኔ የዩቱብ የቲክቶክ ቲክቶክ ሾፕ ላይ እንድገባ ሁሌ ነው፣ አሁን ደክሞ ትቶታልና ሁሌ ነው ቲክቶክ ሾፕ እንድሰራ የሚመክረኝና ሳሚ ክሊክ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቲጂ መርካቶ በጣም ነው የማመሰግነው የኔ ውድ እህት፣ በጣም ስፔሻል ቴንኪው። በቃ የሆነ ሰው እንድሰሩ የሚያበረታታችሁ የሚያጠነክራችሁ ጎበዝ። በቃ ከበፊት ጀምሮ ቱቱዬን ሳቃት ምናልባት 9 ዓመቷ ቲጂ መርካቶንም እንደዚህ 8-9 ዓመቴ ሳቃቸው ማለት ነው። ዞላ ዩቱብ ዞላ የጀርመን አላልኩም፣ ዞላ ዩቱብ አለ ወደ 100 ምናምን 200 ሺህ ፎሎ ያለው አይ ቲንክ ስካንዲኔቪያን ነው የሚኖረው ይመስለኛል ዞላዬ። እሱንም በጣም ነው የማመሰግነው። እንደውም ማን ነው የሚለኝ? ንግስቷ ነው የሚለኝ። እግዚአብሔርን ዞላ ዩቱብ በጣም ነው የማመሰግነው። አሁን ነው እንጂ እሱም በቃ በተቻለ መጠን እሱም ያበረታታኝ ነበረ በተቻለ መጠን እግዚአብሔርን። አሁን ግን ዞላ ዩቱብ ፈመስክ ጠፍተሃል። ቆይ በጣም ነው የማመሰግነው። ብቻ ከሌ ብዬ ጠርቼ እና የተንቢን ማለት ታምኔት እንድሰራ በጣም ነበር የምጥረው። የሆነ ጊዜ ብዙ ኮፒዎች ቫይራል እንዲወጣ ብዙ በውስጥ ልካልኝ ታውቃለች። ባለፈው ራሱ በቁመት ዩቱብ ላይ ገብቼ እንዲህ ስማርትፎን ይዘሽ እንዴት በቁመት ትገቢያለሽ ምናምን በውስጥ አውሪኝ። በቃ ማለት በጣም ነው የማመሰግነው ለምለም ሙላቱ የተንቢን አሽሩካ ቻናል በጣም ነው የማመሰግነው። እሱም እኔ ዩቱብ ላይ በጣም እንድጠቀም በጣም ስራ እንድሰራ እሱም ታክቶት ነው ከዛሬ 3 ዓመት በፊት የተወው ማለት ነው። ኢቭን ኤግዛምፕል ሁሉ አሳይቶ ነበር። እኔ ግን ሰነፍ ነኝ እናንተ እህት፣ በቃ በጣም መጨናነቅ አልወድም። ለፍልፌ ፖስቼ መውጣት ነው የምወደውና እኔ እንዳድግ እኔ ገንዘብ እንዳገኝ ቻናሌ ትልቅ እንደመሆኑ መጠን ትልቅ ገቢ እንዳገኝ ብዙዎቻችሁ ጥረት ያደረጋችሁ በሙሉ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ብራችሁን ይባርክላችሁ። እግዚአብሔር እውቀታችሁን ይባርክላችሁ። እግዚአብሔር ማስተዋላችሁን ይጨምርላችሁ። በጣም ነው የማመሰግነው። የአሜሪካ ተመልካቾቼ ከልብ ወዳችኋለሁ። ጀርመን ሀገር፣ ዩናይትድ አረብ ኤሚሬት ያላችሁ፣ ዩናይትድ ስቴትስ ኦፍ አሜሪካ ያላችሁ፣ ጀርመን፣ አውሮፓ በአጠቃላይ ያላችሁ በጣም ነው የማመሰግነው። ፈረንሳዮች፣ እንግሊዞች፣ ጣሊያኖች፣ ግሪኮችም ደረጃ እንደምትይዙ እንዲሁም ከሀገራችን ኢትዮጵያ 3ኛ ደረጃ ላይ ነው ያለው ዩቱብ ላይ ማለት ነው። ሀገራችን ኢትዮጵያ ላይ ያላችሁ ተመልካቾቼ እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔ የእናንተ እህት ደግሞ እያኮራኋችሁ ከድንግል ማርያም ልጅ ጋር እያኮራኋችሁ ለውጤን እያሳየኋችሁ እያስደመምኳችሁ ነው የምመጣው። አይዟችሁ፣ እግዚአብሔርን ይዞ የሚያለቅስ የለም። ይኸው ላለፉት 8 ዓመታት አሁን ከአንድ 3-4 ወር በኋላ 9 ዓመትን በሶሻል ሚዲያ አብረን እየዘለቅን ነው። በተለይ ዩቱብ ክፍት ሳረግ ነው በነገራችን ላይ ዩቱብ የጀመርኩት። ልክ ዩቱብ ስከፍት ወደ ቢዝነስ ነው የገባሁት፣ ወደ ራሴ። ዝም ብዬ ተደብቆ ስክሮል ማድረግ ኖ ተደብቃችሁ ስክሮል አታድርጉ። ስራ ስሩ፣ ውጡ፣ ተናገሩ። ቁጭ ብለሽ ሰዓት ካሳለፍሽ አይቀር የራስሽን ስራ ስሪበት፣ ይጠቅማል። ያ ፈረስ ያደርሳል እንጂ አያዋጋም። ይሄ ነው ለማለት የምፈልገው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። መቅደስ የአፈሻ ማሞ ልጅ እንዲሁም ኢትዮ ጃጎ ዩቱብ ቻናል ባለቤት ነው። ኢትዮ ጃጎ ዩቱብን ሄዳችሁ ጎብኘት ታድርጉት። ኢትዮ ጃጎ ወይ መቅደስ የአፈሻ ልጅ ፌስቡክንም ሄዳችሁ አየት ታድርጉት።
እዚህ ጋም ያላችሁ እዛም ያላችሁ ሁሉም ቦታ ያላችሁ አመሰግናለሁ። ባይ ባይ።